السلام عليكم ورحمة الله وبركاته. እንዴት ናችሁ ለኝ ውዶቼ አከም ድርተኔ ፈያኪሰኒ አኒ ጅራ አልሐምዱሊላህ ስኒን ጀላ ነጋኪያ አከም የስን ጀጀባቱ ስራ ጤና አፍያ ሁሉ ሰላም ነው አይደል? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ስራ ማረፍ ነው፣ ጤናዬም ማረፍ ነው። አልሐምዱሊላህ እላችኋለሁ። እናንተስ እንዴት ናችሁ? እኔ አላህ አልሐምዱሊላህ። እና ይሄን ቪዲዮ ስትመለከቱ ማለት ነው ቪዲዮዬን ከብታችሁ ስታዩት ደስ ካላችሁ ላይክ ስጡት። ደስ ካላችሁ እኮ ላይክ መስጠት አያስከፍልም። ላይክ ስጡት። ቤተሰብ የሆናችሁ ላይክ ኮሜንት፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እንድታደርጉኝ በትህትና እጠይቃችኋለሁ ማለት ነው። ወሮኒ ቪዲዮ ኪያ ከነና ፍዳወተን ወሪ ማቲ ኪያ ታተን አና ዱፉ ዊልካም ጀነራ ወርሞ ማቲ ናፍታተን ጅርተን ማቲ ላይክ ሼር ሰብስክራይብ ወርና ኮተን ገለቶ ማስኒን ጀላ ወርሙናም ጎኔ አዲስ የሆናችሁ ላይክ ሼር ሰብስክራይብ የምትለው ማለት ነው ጫንጫን እያረጋችሁ ገቦሽ ይሄን ቪዲዮ ስታዩ ማለት ነው። እና አበራታቱኝ እላችኋለሁ። እና ግድ ይላል እንግዲህ መተባበር ምናምን ግድ ይላል። እና ስለዚህ ዛሬ ሄጄ የመጣሁት አንድ ነገር አለ። እሱስ ምንድነው? አብረን እናያለን። እና ሀረዋና ተቆ ቀበዴ ለፈጅራ ወነ ተቆ ጅራ ወነ ሰነለ ወለን ኢላላ ወለን መሪየና ይቾላ ፈከኛ ቢዮር ማኬስ ጅራ ዋን ታይፍ ቢዮር ማኬስ ጅራ ዋን ታይፍ ይቾላ ወነ ተቆ ትገመደኒ ወር ተቆ ትገደተኒ ወነ ተቆ ዋን ሰሙኬ ሰም ፍሬት ጎታ ነው ይቾላ እስኒ ቀበዴ ለፈጅራ ወነቺ ያና ብራስ ጅራ ሰምብረስ ለጅራ ፍሪ ነው ጎዳችሁ እና ወንቸ ከነቀበዴ ሲኒ ዋን ፌፍ አከና ወልጅኒ ቪዲዮ ከና ተከታተልተኒ ላልተኒ እና እንጅራምቲ አከና ለጀቤስተን ነው ጆል አስመራኔ ገላ ቪዲዮን ኪያ ሀራ ከና ፈካታ ቪዲዮን ኪያ ወንተን ድበቹ በርባዴ ማተዱሬን ሳይቾል ፈከኛፍ ነማን ወልቲ ቡተኒ ሪያ ከሰን ወሊን ደለግደኑ ሳተው መዳሚ ከሰን ሲሎጀቺስቱለ ሃተው ቢየስ ለደወልተኒ ኦካን ዋን ሴንትን ተወለደገ ወደንዴሰኒ ዋን ሰሙ ከሰን ጄቆ የቾላ እና ከነከናፈ ሞ ወኒ ሰሙ ከነሞ እንጀራምቴ ተከቶ ሞ የቾላ ሰሙኬኝ ጥቆሽ ፍሪ ነው ጎዶ በቃ እንጀራምቴ ፍሪ ከን ጎዶ እስኒ ቀበዴ ለፈጅራ ይቾራ ወነቸ ሲምብረስ ለጅራ አነብረስ ለጅራ ዲኬኛ ዮህም ቤክና ገሩ ዱጉመቴ አከከየተ ቾራ ባይ አናፍ ወንቺ በቃ ነበሸነን ሲሱዳፍ ባይ ጋሪዳ ባይ ነበሸነን ሲሳ ዮ አርተን ጅራተንለ ኢት ኦፕስተኒ በቃ ወንተኮ እንጀራምቴ በቃ ወንተኮ ፍሪ ሲንጎል ሰሙ ኬስ እንደቹራ ሀገቴ ያደው የኬስ የወሰንተኒ ያደራ ኢስን ሄረሰ ያቹራ ማይ ኒኖ ቪዲዮቹን ከሰሄነፎ ቪዲዮ ከያ ላይክ ሼር ሰብስክራይብ እንድታረጉልኝ መጀመሪያ ያ ደግሞ እናንተ ጋር ማለ ምታቁት ያው ሲያሳያችሁ ታቁታላችሁ በሁሉም እጅ ያለ ስለሆነ ማለት ነው። እና አሁን ለምሳሌ ወይ ኢትዮጵያ ደውላችሁ ማለት ነው ደስ የማይል ነገር ስትሰሙ ወይ ደግሞ ስራ እየሰራችሁ ከመዳማቻችሁ ጋር ስትጣሉ ወይ ደግሞ እንዲሁ ደግሞ እርስ በርስ ከጓደኞቹ ጋር አብሮ የምትሰሩ ጓደኛ ጋር ግጭት እንግዲህ መቼም ግጭት አይቀርም ከማንም ጋር ማለት ነው። ማንም ሰው ይጋጫል። ግን በዛን ሰዓት በምትጋጩት ጊዜ ማሰብ ትታችሁ ማለት ነው ቶሎ ብላችሁ ያን ነገር ቼክ አድርጋችሁ ከፍታችሁ ማየት የራሳችሁን አእምሮ ከጭንቀት ውስጥ ማውጣት ይቻላል ወይ ደግሞ ትችላላችሁ ማለት ነው። ስለዚህ እኔ በበኩሌ ማለት ነው በጣም ስበሳጭ ምናምን ማለት ነው
በጣም በሳጫለሁ። አንዳንድ ቀን ልጆቹ ሲያናዱኝ ምናምን ከሴትዬ ጋር እንደዚህ ስጣላ ምናምን አለ አይደለ። በእርግጥ ኢትዮጵያ ውስጥ ደውዬ ብዙም እንትን ነገር አልሰማም፣ ግን ስሰማም በጣም አመመኝ ምናምን ሲሉን በጣም ጭንቀት ውስጥ ይገባለሁ። በጣም አእምሮዬ ይጨነቃል ማለት ነው። እና በዛን ሰዓት ማለት ነው ምን ማድረግ አለብኝ? ለምሳሌ ከልጆቹ ጋር ስትቀመጡ የነሱ ጫጫታ ራሱ የባሴ ጭንቅላታቸውን ፍትፍት አድርጎ ነው የሚያስቀምጠው። ከሴትዮቹ ጋር ስትጣሉ እሷን ላይን ማየት ማለት ነው በጣም ነው የምታስጠላቸው። እኔ ስናደድ እኔ የሆነ ባህሪ አለብኝ። እኔ በእውነት የሆነ ባህሪ አለብኝ። እኔ ከሰው ጋር ከተጣላው ማለት ነው ያን ሰው እኔ እንጃ እንደዚህ ዞር ብዬ ማየት አልፈልግም። ለምን እንደሆነ ግን አላውቅም። እንደዚህ አይነት ባህሪ አለኝ። ሁላችንም አንዳንድ ባህሪ አለን ማለት ነው። ስለዚህ ከሴትዬ ጋር ስጣላ በጣም በቃ እንደዚህ አጠገቤ ራሱ ስትመጣ በጣም የሆነ ነገር ደሜ ይፈላል። እና በዛን ሰዓት ወይ ደግሞ ከሷ አለ አይደለ እሷ ወይ ልብስ ተወቅሳለሁ እሷ እንዳታየኝ ብዬ ማለት ነው። በዛን ሰዓት እኔ የኔን አእምሮ የሚያጽዳልኝ የሚያስተካክልልኝ ነገር ከፍቼ የሚያዳምጥ ይሄ ሞባይል ለኔ ማለት ነው። ይሄ ሞባይል እንደምታዩት ሞባይል ሁላችሁም ታውቁታላችሁ። ሞባይል ማለት ነው ወላሂ ይሄ ስልክ ባይኖር እኛ አረብ ሀገር በጭንቀት ነው የምንሞተው። በጭንቀት እንደ ጭንቀት ድፍት ነው የሚያደርገን። ምክንያቱም ስልክ በእርግጥ ስልክ አንዳንድ አረቦቹ ስልክ እንድትይዙ ምናምን አይፈልጉም። እኔ ግን ስልክ ብዬ እንደዚህ ማየት ሳይሆን ለምሳሌ አንድ ነገር ምንም ይሁን ማለት ነው አእምሮ የሚያዝናናኝ ነገር ምንም ይሁን መንዙማም ይሁን እንደዚህ ድራማ ምናምን ይሁን አለ አይደለ የምትፈልጉትን ነገር ማለት ነው የምታዳምጡት። በቃ አለ አይደለ ቁርአንም ይሁን ምንም ይሁን በቃ እኔ ይሄንን ስልክ ኤልፎን አለች በብሉቱዝ የምትሰራ እሷን ጆሮዬ ውስጥ ድቅን አድርጋት ማለት ነው። ከዛ በኋላ ልብስ የምተውክስ ከሆነ ወይ ድራማ ከፍቼ ወይ ደግሞ ቁርአን ከፍቼ ወይ ደግሞ መንዙማ ከፍቼ ማለት ነው እንደዚህ እንደ ቴሌቪዥን ራሴ ጋር አቁሚያት ማለት ነው። እሷን እያየሁኝ እየተደሰትኩኝ አእምሮዬን እያጽናናሁኝ ማለት ነው ስራዬን እሰራለሁ ማለት ነው። በቃ በጣም ስከፋና ስበሳጭ ምናምን አእምሮዬን በትክክል የምትመልስልኝ እቺ ናት። በቃ በትንሽ ዋጋ የምትገዛ ወይ ስልኬ ወይ ሞባይል ማን እንዳንቺ ውድ ነገሬ ናት እኮ። በጣም ነው የምወዳት በእውነት በጣም ነው የምወዳት ስልክ። እና ስልክ ማለት እኔ እንጃ ለኔ ማለት ነው ከጓደኛ የሚበልጥልኝ ነገር ነው ስልክ ማለት ወላሂ ስልክ ለማውራት ብቻ አይደለም። አሁን ለምሳሌ አንዳንድ ሰው 24 ሰዓት ስልክ ያወራል። እኔ ግን 24 ሰዓት እንኳን 24 ሰዓት ማውራት ይቅርና አንድ ሰዓት ራሱ ለማውራት ጊዜ የለኝም። እውነቴን ነው የምላችሁ። እኔ ስልክ ለማውራት ምንም ነገር ማንንም አላወራም። ማንንም ባለቤቴን ብቻ ነው የሚያወራ አንዳንድ ጊዜ እና አንድ ጓደኛ ያለችኝ ከሷም አልፎ ከሷ ጋር ቢያንስ 10 ደቂቃ እንደዚህ ሰዎቹ ከሌሉ ማለት ነው። ሰዎቹ ካሉ እንኳን ስልክ ማውራት ይቅርና እንደሚላችሁ ድራማውን ራሱ መስማት እንደዚህ አጠገቤ ቁጭ አድርጌ ምንም ነገር አየም። ግን ምሳ በሚበላበት ሰዓት ግን ከፍቼ ለምን ከምሳዬ ጋር የምሳ ሰዓቴ ስለሆነ እሷን አንድ ነገር ከፍቼ ጆሮዬ ውስጥ ኤርፎን አለ እሷን እያየሁ እየተደሰትኩኝ እየሳቅኩኝ ልክ አለ አይደለ ሰው ለምሳሌ ከቤተሰብ ጋር ሆናችሁ ምናምን በደስታ እንደምታሳልፉት ነገር እኔም ከስልኬ ጋር ደስታዬን አሳልፋለሁ ማለት ነው። ጥሩ ነገር ወላሂ እውነቴን ነው የምላችሁ። እና በጣም ሲከፋኝ ስናደድ ምን ሲል በቃ ከብስጭቴ የሚያጽዳኝ ሞባይል ብቻና ብቻው ማን እንደ ሞባይል እሷን ማለት ነው። እንጃ ምን ልበላችሁ። ስሙ ብትታጠብ ብትወርድ አጥቧት እቅፍ አድርጎ መተኛት ነው እንጂ እንደዚህ ስልክ ማስቀመጥ ጥለን በየቦታው መጣል የለብንም። ምክንያቱም
በጣም ነው አእምሯችን የምታጸዳ ማለት ነው። አእምሯችን ታዝናናላለች። በጣም በጣም ጥሩ ናት እና በኦሮምኛም ልድገምና yeroo aartanii madamii keessanitti aartanii yookaan ijoollee jiraatti aartanii jettanii jechuudha. Wanni isin sammuu keessan isin bashannansiisu wallaahi dhugaa dubbachuuf silkii kana yoo qabaattanii ድራማ ተኡ መንዙማ ተኡ አንዳንድ ነገር ይወቃ አለ የምትወዱት ነገር የምትፈልጉትን ነገር በቃ ስትሰሙ ስታዳምጡ እና ማንም አያያችሁም። ስፔሻሊ ይሄ ምንድነው ብሉቱዝ ሲሰማሲ ብሉቱዝ ያው ፈይደምተኒ ሸጉር ኪስ ካተኒ ኪስ እንትና ከሰን ስኪሲ ወቃዋተኒ ዩኒፎርም ያው እኛ ዩኒፎርም ነው የምለብሰው። ዩኒፎርም ኪስ አለው። ዩኒፎርም ኪስን ኪስ ካቶ nama wajjin haasoftan dhiistanii jechuudha. Nama wajjin haasofte sagalee baastaa kanammoo gurra keetiin dhageessaa. Bakka si kolfisiisutti hin kolfisaa, bakka si gaddisiisutti hin gaddisaa. Garuu waan gaddisiisan immoo hin yeroo sammuun keessan firii hin taane waan isin gaddisiisu gondoo gonkumaa jechuudha. እንደውም ፌስቡክ yeroo galtan iyyuu irraa baha waan isin gaddisiisu hin jaallu በቃ waan akkasiin jedha. እና የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ኮሜንት ላይክ ስጡኝ እና እወዳችኋለሁ፣ ያከብሯችኋለሁ። ውዶቼ በርቱ፣ ጠንካራ በሉ። እሺ